ውድና የተከበራችሁ ይችን ድምፅ የምትሰሙ እህት ወንድሞቼ በመጀመሪያ ሰላሙላሂ ዐለይኩም ወረሕመቱሁ ወበረካቱሁ ጀሚዐን። ከሰላምታችን በማስከተል እኔም ቤት ነበረኝ በምትል ርዕስ የገዛ ሕፃናት በአሁኑ ሰዓት ሊሉ ይችላሉ ብለን የገመትናትን ወግን በሉት የጭንቅና የመገፋት ቃል አጠር አድርገን እናካፍላችሁ እንላለን። ስንኝቱ በውድ እህቴ በተምር አህመድ ተቋጥራ በሷ ትነበባለች። እነሱ ገዛ እናንተ ሐበሻ ምን መጻፍ አስፈለገ ካላችሁ ይህችን የነቢያችንን ታሪክ ማስታወስ በቂ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሐበሻ መሬት ሞቶ እዛው ለተቀበረው ነጃሽ የሐበሻው ንጉሥ የሰገዱለት ሰላተል ጀናዛ ደግሞስ ገና ወደ ዱንያ ሳንመጣ ወንድሞቼን አፈቁኝ ያሉት ነቢይ ዛሬ ገዛዎችን ሲያዩ ዝም የሚሉ ይመስላችኋል? ራሳችሁን ጠይቁ፣ ራሳችንን እንጠይቅ። ፈዘኪር ፈኢነ ዚክራ ተንፈኡል ሙእሚኒን። ቢስሚላህ። የግጥሜ ርዕስ እኔም ቤት ነበረኝ። እኔም ቤት ነበረኝ ያውም ግርማ ያለው ሳሎኑ የሚያምር አጥፋል የከበበው። ልጠይቅሽ ዓለም በጨቅላ አንደበቴ እንዲህ ያስጨከነሽ ይሆነ ገዛነቴ? ፍልስጢን ምድር ላይ ገዛ መወለዴ ሞት በቃ የሚል ቃል ያስፈርዳል እንዴ? ፍልስጢን ምድር ላይ ገዛ መወለዴ ሞት በቃ የሚል ቃል ያስፈርዳል እንዴ? ላንተ ይብላኝ እንጂ አይተኸኝ ላስቻለህ መቻል ታሪኬ ነው እወቀኝ ልንገርህ አልኩ እንዴ ወንድሜ ድንገት ሳላስበው። ሲተኛም ሲነሳ ሁሌም የሚሰማው የጥይት ሩምታን ማን ነው የሚችለው? በፍልስጢን ምድር ገዛ ተወልጄ መቻል የግድ ነው ጠልቼም ወድጄ። እንጅማ እንደ ሕፃን ምንድነው ወንጀሌ? ገና ዱንያን ባየሁ በግፍ መገደሌ። እንጅማ እንደ ሕፃን ምንድነው ወንጀሌ? ገና ዱንያን ባየሁ በግፍ መገደሌ። ከሞት ስተርፍ ደግሞ መራብ መጠማቴ እስኪቆጠር ድረስ እያንዳንዱ አጥንቴ። ለምን መሰላችሁ ለምን መሰላችሁ ይሄ ሁሉ ስቃይ? ጥንት የተገባልን ቃላለን በሰማይ ሰዓቱ እስከሚደርስ እስክናገኝ ሃይባይ ግድ የለም ይበለን ብርዱም ሆነ ፀሐይ። ቀልድ አይደለምና መውጣት ፊርደውስ ላይ። የኢስላም ወንድሜ ሌላ ዓለም ያለኸው በዘመኑ ቴክኖ ስቃዬን ያየኸው ትኖር ይሆን እንዴ ምንም ያልመሰለህ? አንተ ልብ ሳትል አላህ የፈተነህ ኋላ እንዳይጠይቅህ አማም አላህ ቆመህ ቢያንስ ዱዓ አርግለት ለኢስላም ወንድምህ። ያኔ ከመጠየቅ ምናልባት ቢያድንህ ያኔ ከመጠየቅ ምናልባት ቢያድንህ።